ብዙ ሰዎች በህይወት ውስጥ ትልቁ እንቅፋት የገንዘብ ማጣት፣ የሰው ድጋፍ ማጣት ወይም እድል ማጣት ይመስላቸዋል። ነገር ግን እውነታው ከዚህ ይለያል። ትልቁ እንቅፋት በአስቸጋሪ ሁኔታዎች ውስጥ የሚሰበር ደካማ አእምሮ ነው። አንዳንዶች በትናንሽ ፈተናዎች ሲፈራርሱ፣ ሌሎች ግን ዓለም በላያቸው ላይ የተደፋች በሚመስልበት ሰዓት እንኳ በጽናት ቆመው ስኬታማ የሚሆኑት ለምንድን ነው? ልዩነቱ የአካል ብቃት ሳይሆን የአእምሮ ጥንካሬ ነው። ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ ወሳኝ በሆነና የብዙዎቻችን ህይወት ሊቀይር በሚችል ርዕስ ላይ በተለይም በጭንቀት ውስጥ የማይበገረውን አእምሮ እንዴት መገንባት እንደምንችልና ስውር የሆኑትን የአእምሮ ጥንካሬዎች ሚስጥሮችን አብረን እናያለን። ለመለወጥ ዝግጁ ከሆናችሁ እስከ መጨረሻው ፕሮግራማችን ድረስ አብራችሁን ቆዩ። የአእምሮ ጥንካሬ ማለት በከባድ ውጥረት፣ በፈተናዎችና በአስቸጋሪ ሁኔታዎች ውስጥ ሆነው ውጤታማ ስራን የመስራት ብቃት ነው። ይህ ጥንካሬ እንደ ማንኛውም የሰውነት ጡንቻ በልምምድ የሚዳበር እንጂ እንዲሁ በዘር የሚገኝ ስጦታ አይደለም። አብዛኛው ሰው በችግር ጊዜ ተስፋ ቆርጦ ከህልማቸው ሲቀሩ፣ ጥቂቶች ግን በግርግር ውስጥ ስኬታማ የሚሆኑት የአእምሮ ጥንካሬ ምሰሶ የሆኑትን አራቱን ሲዎች በሚገባ ስለተረዱ ነው። እነዚህ አራቱ ሲዎች ደ4ሲ የአእምሮ ጥንካሬን የሚለኩና የሚገነቡ ዋና ዋና ምሰሶዎች ናቸው። እያንዳንዱን ነጥብ በዝርዝር እንመልከት እስኪ። አንደኛ፣ ቁጥጥር ኮንትሮል የምንለው ነው። ይህ ማለት በህይወት ውስጥ የሚገጥሙንን ሁኔታዎችና የራሳችንን ስሜት የመቆጣጠር ብቃት ማለት ነው። በሁለት ይከፈላል። እሱም የስሜት ቁጥጥርና የህይወት ቁጥጥር ነው። የስሜት ቁጥጥር የምንለው አስቸጋሪ ሁኔታ ሲፈጠር በድንጋጤ ከመሸበር ይልቅ ስሜትን አረጋግቶ ማሰብ ነው። የህይወት ቁጥጥር የምንለው ደግሞ የህይወቴ መሪ እኔ ነኝ ብሎ ማመን ነው። ምንም እንኳን መጥፎ ነገር ቢገጥመንም ያንን ነገር ለማስተካከል ጥረት ማድረግ እንደምንችል ማወቅ ነው። ሁለተኛው ቁርጠኝነት ኮሚትመንት የምንለው ነው። ይህ ለጀመርነው ዓላማ ወይም ግብ ያለንን ታማኝነት ነው። አንድን ስራ ስንጀምር የነበራችሁ ስሜትና መነሳሳት በሚጠፋበት ጊዜ እንኳን ስራውን ሳታቆሙ የመጨረስ ብቃት ነው። ይህንንም ለማድረግ ውጤት ላይ ማተኮርና መሰናክሎች ሲመጡ አቅጣጫ እንጂ ግብን አለመቀየር ነው። ሁለተኛው ቃልን መጠበቅና ለራስ የሰጠነውን ተስፋ አለማጥፋት ነው። ሶስተኛው ፈተና ወይም ቻሌንጅ የምንለው ነው። ጠንካራ አእምሮ ያላቸው ሰዎች ለውጥን፣ አዳዲስ ፈተናዎች አይፈሩም። ይልቁንም እንደ እድል ያዩታል። መሰናክሎች እንደ ችግር ሳይሆኑ እንደ ትምህርት መመልከት፣ ከምቾት ቀጠና ኮምፎርት ዞን ወጥቶ አዳዲስ ነገሮችን ለመሞከር መድፈር፣ ውድቀት ቢመጣ እንኳን ተሸነፍኩ ሳይሆን ተማርኩ ብሎ ማለፍ ማለት ነው። አራተኛው በራስ መተማመን ኮንፊደንስ ነው። ይህ በማንኛውም ሁኔታ ውስጥ ብቁ እንደሆነን የሚሰማን ትልቁ እምነት ነው። በችሎታ ላይ ያለን እምነትና በሰዎች መካከል ያለን እምነት በመባል በሁለት ይከፈላል። በችሎታ ላይ ያለን እምነት የሚሰጠኝን ስራ ወይም የሚገጥመኝን ፈተና ለመወጣት የሚያስችል አቅም አለኝ ብሎ ማመን። በሰዎች መካከል ያለን እምነት ኢንተርፐርሰናል ኮንፊደንስ በሰዎች ፊት ሐሳብን በግልጽ የመናገርና ተጽዕኖ የማሳደር ብቃት ነው። ሌሎች ስለኛ የሚሉትን መጥፎ ነገር ወደ ውስጥ አለማስገባት ነው። ባጭሩ እነዚህ አራት ነጥቦች ተዳምረው አንድ ሰው በህይወቱ የሚመጡ ማዕበሎችን ተቋቁሞ በስኬት እንዲሻገር ያደርጉታል። ይህ የአእምሮ ጡንቻ ለመገንባት ከሚረዱ ዋና ዋና ምስጢሮች አንዱ ነው። የ40% ህግ። አእምሯችን በጣም ደክሞናል ብሎ ምልክት በሚሰጥበት ጊዜ በእውነቱ የተጠቀምነው ካለን አጠቃላይ አቅም ውስጥ 40% ብቻ እንደሆነና ገና ብዙ ተጠባባቂ ጉልበት እንዳለን ማወቅ አለብን። ከዚህ በተጨማሪ የውስጥ ንግግራችን ከአልችልም ወደ እንዴት አድርጌ እችላለሁ በሚል ጥያቄ መቀየር ትልቁን ለውጥ ያመጣል። ሌላው መሰረታዊ ነጥብ ደግሞ ራስን ሆነ ብሎ ለምቾት ማጣት ማዘጋጀት ነው። ለምሳሌ ጠዋት በማለዳ መነሳት ወይም ከባድ የአካል ብቃት እንቅስቃሴዎችን ማድረግ በኋላ ላይ ያልታሰበ ትልቅ ችግር ሲመጣ በጽናት እንድንቆም ያሰለጥነናል። በተጨማሪም የአእምሮ ጥንካሬን ለመገንባት በሂደት ላይ የሚመጡ ውድቀቶች እንደ ትምህርት የመቀበል ልምምድም ማዳበር ወሳኝ ነው። ብዙ ጊዜ ሰዎች ስህተትን ሲሰሩ ወይም ሳይሳካላቸው ሲቀር ራሳቸውን በመውቀስና ተስፋ በመቁረጥ ጉዟቸውን ያቆማሉ። ነገር ግን የአእምሮ ጥንካሬ ያላቸው ሰዎች ውድቀትን እንደ መጨረሻ ሳይሆን እንደ ግብዓት ይጠቀሙበታል። ለምን አልተሳካም ብሎ ከመጠየቅ ይልቅ ከዚህ ምን እማራለሁ ብሎ ማሰብ አእምሮን ለቀጣይ ፈተና
ዝግጁ ያደርገዋል። ይህ አይነቱ የአስተሳሰብ ለውጥ ግሮዝ ማይንድሴት በውስጣችን ያለውን የፍርሃት መንፈስ አዳክሞ በማንኛውም አስቸጋሪ ሁኔታ ውስጥ መፍትሄ ፈላጊ እንድንሆን ይረዳናል። የአእምሮ ጥንካሬ በአንድ ጀንበር የሚገነባ ተአምር ሳይሆን በየቀኑ የምንወስነው ውሳኔ ውስጥ ነው። ዛሬ ከማናቸው አራቱ ሲዎች ቁጥጥር፣ ቁርጠኝነት፣ ፈተናና በራስ መተማመን ውስጥ እናንተ በብዛት መለወጥ ያለባችሁ የትኛውን ነው? በኮሜንት መስጫው ላይ አጋሩኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምትወዷቸው ሰዎች ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ስለ አዳመጣችሁኝ ከልብ አመሰግናለሁ። አስታውሱ፣ ፍርሃታችንን ማጥፋት ላይሆንልን ይችላል፣ ነገር ግን ከፍርሃት በላይ ጠንካራ መሆን እንችላለን። በሚቀጥለው ቪዲዮ እስከምንገናኝ ይቆየን። ይህ የሚኖር ህይወት ነው።